ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? በዛሬ ቪዲዮ ደግሞ እጅግ ፉክክር የሚታይበት ሁለት ሴቶችን ይዤላችሁ ቀርቤያለሁ። ቪዲዮን እያያችሁ ሰብስክራይብ በማድረግ ትብብራችሁን ከኔ እንዳይለይ እየጠየቅኩኝ አብረን ሪያክት እናደርጋለን። ወደ ቪዲዮ። Primer combate femenino en la historia de Low Kick Championship en España. ሳራ ትባላለች። ስፔናዊ ነች። እድሜዋ 40 ነው። ቀላል ሰው አይደለችም። ቁመቷ 1.65 ነው። 55 ኪሎ ግራም ነው የምትመዝነው። የኪክቦክስ ባለሙያ ነች። ስፔናዊ ነች። ስፔናዊኖች በጣም በዚህ ውድድር ላይ በጣም ይሳተፋሉ። እቺ ደግሞ ናዲያ ትባላለች። እቺም ስፔናዊ ነች። እድሜዋ 28 ነው። 53 ኪሎ ግራም ትመዝናለች። 1 ሜትር ከ63 ሳንቲም ርዝመት አላት። የካራቴ ባለሙያ ነች። ናዲያ እንግዲህ ሁለቱም ስፔናዊ በአንድ መድረክ ላይ ተገናኝተዋል። አሁን ሊጀመር ነው። ያዝ በል ነው እንግዲህ። ናይስ። የሳራ እግር ያምራል። ትክክለኛ የኪክቦክስ ስንዘራ ነው የምትሰነዝረው። ያስዳ ልዩነት ይታያቸዋል። ኪክቦክሰር የሚሰነዝረው ስንዘራ የእግር አወጣጡ እና የካራቴው በጣም ልዩነት አላቸው። ግን ጠንካራ ናቸው። ካራቴም የሚሰሩ በጣም ጠንካሮች ናቸው። ብዙ ጊዜ አሸናፊ ናቸው እዚህ ውድድር ላይ። ናይስ። አንድ በጣም የምወዳት ከወንዶች ጭምር የምትወዳደራለች ክሪስቲና የምትባል። የእሷን ከወንዶች ጋር የምትወዳደርበትን ቪዲዮ ፈልግ ያመጣላችኋለሁ። አብረን ሪያክት የምናደርግ ይሆናል። እሷ እስካሁን ድረስ ሻምፒዮን ነች። ማንም ሊያሸንፋት አልቻለም። Yes, nice. Jablak. የተመጣጠኑ ይመስላሉ። ጥሩ ፉክክር ላይ ነው ያሉት። ሳራ የሳራ ምት በጣም አስደሳች ነው። ዱላዋ በጣም ደስ ይላል። ናዲያም ኃይለኛ ነው ዱላዋ። ያው የካራቴ ያሰነዛዘር ስታይል ስለሆነ እንደ ኪክቦክሰሯ ስንዘራዋ ውበት የለውም፣ አይስብም እንጂ ዱላዋ ኃይለኛ ነው። የሳራ አክሽን ደስ ይላል። በቃ ያዝ በል ነው። ገጭ መለስ እዛው ላይ ፉትወርክ ማድረግ ነው እንቅስቃሴው። የራስ ስታይሏ ደስ ይላል። አይ ሳራ በጣም ሰውነቷ በጣም ጠንካራ ነው፣ ያስታውቃል። ጥቅጥቅ ያለ ሰውነት ነው ያላት። በጣም የሰራ ሰውነት አላት። አይዞን ናዲያ አይዞን። ጥሩ ነች፣ ጥሩ ላይ ነች። የተወሰነ ደቂቃ ሪላክስ ማድረግ ትችላለች፣ ህጉ ይፈቅድላታል። እስከ 20 ሰከንድ 30 ሰከንድ ምናምን ያህል ድረስ ይመስለኛል እንትን ማለት ይችላሉ።
ህመማቸውን ሪላክስ ማድረግ ይችላሉ። ያ ደቂቃ ባላቸው ደቂቃ። ከዛ ደቂቃ በላይ ከሆነ ግን ዳኛው ያስቆማቸዋል። ተሸናፊ ነው የሚያደርጋት። አይዞን 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 አይዞን፣ በርቺ በርቺ። ቁርጠት ነው የለቀቀችባት። ትቀጥያለሽ። ናይስ ናይስ። ሞራል 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 ያስፈልጋታል። በጣም አስጨናቂ ነው ጨዋታው። ናዲያ እስቲ እንደምታያት ነው። ሳራ ነቅነቅ የለም። እንደዚህ ብላ ብትይዘው ነገር የተመታቸው እግሯን ነው። ወገቧ ስትይዝ የሆነ ሆድ ቁርጠት የያዛት ነው ትመስል፣ ግን በጣም ታሳዝናለች። አይዞ ጥሩ ሄዳለች። ረጅም ሰዓት ታግላለች። እንግዲህ እስቲ ያቺ ምንም አልመሰላትም። እስካሁን ባለችበት አቋም ላይ ነው ያለችው። በቃ የህመምም ስሜት አይታይባትም፣ የድካም አይታይባትም። ባለችበት ነው በቃ ኮንስታንት ሆና ነው እየቀጠለች ያለችው። ከዚህ በኋላ እንኳን የምትቀጥል አይመስለኝም፣ ግን በቃ እልክ ላይ ነው ያለችው። አይዞን 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 አይዞን። በእውነት በጣም ነው ያሳዘነችኝ። ብታሸንፍ ደስ ይለኝ ነበር። እንደማታሸንፍ ያስታውቃል። ምክንያቱም ሳራ ላይ ምንም አይነት የመድከም አይታይባትም እና ናዲያ ከዚህ በኋላ ምናልባት አንዱ ልትሞክር ትችላለች እንጂ ከዛ በላይ መቆየት የምችል አይመስለኝም። ግን እልኳና ወኔው በጣም ደስ ይላል። አስጨነቀች በእናታችሁ። የኔ እናት በጣም ነው የምታሳዝነው። እኔ ለሱ አጨነቀኝ በጣም በጣም በጣም። አልቻለችም፣ ያስታውቃል። ናይስ። አሸናፊ ሳራ ሆናለች። የአንድ ሀገር ልጆች ናቸው። ያው ሁለታቸውም እንደ አሸናፊ ነው የሚቆጠሩት። በጣም ደስ ይላል። እንግዲህ ይሄን ይመስል ነበረ የዛሬው ሪያክት ቪዲዮአችን። በሚቀጥለው ቪዲዮ እስክንገናኝን ድረስ መልካሙን እየተመኘውላችሁ ሰላም ለእናንተ ይሁን ባይ